የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። በብርሃን ብንመላለስ ምን ማለት ነው? እግዚአብሔር ባለበት ቦታ ብንመላለስ። የክርስቲያን ሕይወት ከተጠራ በኋላ ክርስቲያን ወደዚህ መንግስት ከመጣ በኋላ የምልልስ ስፍራውንም ነው የቀየረው። በእግዚአብሔር ክልል ውስጥ ነው የሚመላለሰው። በዛ ብርሃን ውስጥ ነው የሚመላለሰው። እኛ የተጠየቅነው አንድ ቁም ነገር ቅድስና ላይ ምን እንደሆነ ታውቃለህ? ኃጢአተኝነታችንን ማመን ብቻ ነው። ሊሰበከን የሚገባው ተቀደሱ ሳይሆን ኃጢአተኝነታችሁን እመኑ ነበር ተብሎ ሊሰበከን የሚገባው። እንዳለመታደር ሆኖ ራሳችንን የምንቀድስ ይመስል ተቀደሱ ተብለን እንሰበካለን። ቀዳሹ ማን ነው? በዚህ ንባብ የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ወይስ እኔ? እሱ ይቅር ለማለት ጉልበት አገኝበታለሁ። በዚህ ደም አምነዋለሁ፣ የልጄን ደም ንጽህናውን አውቀዋለሁ አለ። ይቅር ለማለት ያስችላል። የልጁን ደም አመነው ወደዚህ ህብረት ኃጢአተኞችን ሲጠራ። እኛ ደግሞ ይቅር ለመባል የኃጢአትን ይቅርታ ለማግኘት እንዴት አንተማመንበትም? ይሄን ደም አብ የተማመነበት አብ ያመነው ደም ነው። እኛም ደግሞ ኃጢአተኞቹ የምናምነው ደግሞ ይሄን ደም ነው። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትን በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ኃጢአት አልሰራንም ብንል እርሱን ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። እንግዲህ ቁጥር 7 ላይ ያለው ላይ ቲንክ ነው የምናወራው እና ቁጥር 7 ላይ ያለው ሐሳብ ሁለተኛው ብንል ነው። የመጀመሪያው ብንል ህብረት አለን ብንል ነው። ሁለተኛው ብንል ደግሞ ሁለተኛው ብንል ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ህብረት አለን። የልጁ የክርስቶስ ደም ከኃጢአት ሁሉ ያነጻናል። ሁለተኛውን ብንል ይመስለኛል እያወራ ያለው። የመጀመሪያው ብንል ህብረት ብናደርግ ከእግዚአብሔር ጋር ህብረት አለን እያለን በኃጢአት ጸንተን የምንኖር ከሆነ ሐሰተኞች ነን የሚል ነው። ሁለተኛው ደግሞ እግዚአብሔርን እናውቀዋለን ብንል ነው። ሶስተኛው ደግሞ ኃጢአት የለብንም ብንል የሚል ነው እና ቁጥር 7 ላይ ምንድን ነው የሚለው? ይቅርታ መጀመሪያውን ብንል ካወራ በኋላ ይመስለኛል። ምክንያቱም ቁጥር 6 ላይ በጨለማ እየተመላለስን ከእግዚአብሔር ጋር ከእርሱ ጋር ህብረት አለን ብንል እንዋሻለን፣ እውነትንም አንኖርም ይላል እና የመጀመሪያው ብንል ካወራ በኋላ ነው ይህንን ሐሳብ የሚናገረው። ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ይህንን ከቁጥር ሳነብብ ከላይ ከመጣው ሐሳብ ጋር አያይዘን ስናነብ የምንገነዘበው አንድ ትልቁም ነገር እግዚአብሔር በብርሃን አለ ብሎ ነው ኢየሱስ ክርስቶስ የመሰከረው። እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ ከቶ የለም ብሎ ነው ጌታ ኢየሱስ የመሰከረው ስለ እግዚአብሔር አብ። እና የእግዚአብሔር ብርሃንነት ፋይዳው ምንድን ነው ከኛ አንጻር ብለን ብንጠይቀው ዮሐንስ ከኛ አንጻር እግዚአብሔር ብርሃንነት ግንኙነት አለው። እግዚአብሔር ብርሃን ከሆነ እኛ ደግሞ በብርሃን እንድንመላለስ ይገባናል ብሎ ነው የሚያነሳው። ምክንያቱም ቁጥር 7 ላይ ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ ነው የሚለው። የእኛ ምልልስ ብርሃናዊ የሆነው እግዚአብሔር ብርሃን ስለሆነ ነው። ስለዚህ ብርሃኑ የኛ አይደለም ማለት ነው። ብርሃኑ ምንጭ አለው፣ መነሻ አለው። እግዚአብሔር አብ ነው፣ ብርሃን ነው እሱ። ስለሱ ነው ኢየሱስ ክርስቶስ የመሰረተው እና ያንን ብርሃን ነው ደግመን የምንኖረው ጎንዮሻዊ በሆነው ግንኙነታችን። ማለትም
ከወንድሞች ጋር ባለን ግንኙነት ከእግዚአብሔር የተካፈልነውን ነው የምንኖረው የሚል ነው። ይህንን ሳስብ ምንድነው የሚመጣው ሐሳብ ወደ አእምሮ የሚመጣው ሐሳብ በተለይ ይህንን ኤክስፕሌን እያደረግ ስትመጣ ከህይወታችን ጋር ለማዛመድ ስንሞክር በጣም የሚገርመው ነገር እኛ በተፈጥሯችን እንዳለው ጳውሎስ ኤፌሶን ምዕራፍ 2 ላይ በኃጢአትና በበደላችን ሙታን የነበርን ሰዎች ነን፣ እንደውም በፍጥረታችን ሁሉ የቁጣ ልጆች ነን ብሎ ጳውሎስ ይናገራል ኤፌሶን ምዕራፍ 2 ላይ እና በእግዚአብሔር ፊት የሚያስመካ ምንም ነገር የሌለን ሰዎች ነን። ማለትም እንደው መልካም ነገር ይገኝብናል ብለን እግዚአብሔርን ሊያስደስት የሚችል ነገር አንድ ብለን መቁጠር ማንችል ሰዎች ነን እና ምልልሳችን የነበረው የጨለማ ምልልስ ነው። ለዛ ነው ከፍጥረታችን የቁጣ ልጆች ነን ብሎ የሚናገረው። እኛ ብርሃንን ተካፈልን እንጂ የብርሃን ምንጭ አይደለንም። የብርሃን መነሻ አይደለንም። የብርሃን መጀመሪያ አይደለንም። የብርሃን መጀመሪያ ኢየሱስ ክርስቶስ የመሰከረለት እግዚአብሔር ነው የብርሃን ምንጭ እና እግዚአብሔር ምን ያህል ቢወደን ነው ይህንን ብርሃን ለኛ አካፍሎን እንድንኖረው ያደረገን። እግዚአብሔር ይመስገን። በጨለማ የምንኖር ሰዎች የእግዚአብሔርን ብርሃን ተካፍለን ያንን ብርሃን እንድናካፍል ተጠራን። ያንን ብርሃን በጋራ እንድንኖር ተጠራን። ይህ መታደል ነው፣ በእውነት ትልቅ ዕድል ነው። የኛ ቢሆን ኖሮ ብርሃኑ የትምክህታችን ብዛት ምን ያህል ሊሆን እንደሚችል ማሰብ ይቻላል። የሰው ልጅ እንደምታውቁት አንድ ነገር እንኳን ሲኖረው በዛ ነገር ይመካል፣ ይታበያል። እንዲሁም ደግሞ መደብ ሰርቶ ወይም ቡድን ሰርቶ ከሌላው ቡድን ጋር የተሻለ ከማይለው ቡድን ጋር ወይም ይወዳደረኛል ከሚለው ቡድን ጋር ጦር ሰብቆ ይጣላል፣ ደም ይፋሰሳል፣ ይገዳደላል እና ሰው አለኝ የሚለውን ነገር የመጋደያ፣ የመጣያ፣ የልዩነት፣ የመቀያየሚያ፣ የመጠፋፊያ ያደርገዋል። አንድ አለን የምንለው ነገር እኛ ማለት ለመጋጨት ነው ምክንያት ሊሆነን የሚችለው እንጂ ለህብረት ሆኖን አያውቅም፣ ለሰላም ሆኖን አያውቅም። ከእግዚአብሔር የተካፈለው መለኮታዊ የሆነው ብርሃን ግን የተካፈለውን ብርሃን እንድንኖር ሆነናል። እግዚአብሔር ይመስገን። ይህ ትልቅ መታደል ነው እና የኔ አይደለም ብርሃኑ፣ የምኖረው ህይወት ብርሃን የኔ አይደለም፣ የእግዚአብሔር ነው፣ ምንጩ እግዚአብሔር ነው ማለትን የመሰለ ትልቅ አስደሳችና ልብን የሚያጽናና ነገር የለም። አንዳንድ ጊዜ ምን እንጠይቅ እንችል ይሆናል፣ ምልልሴን እኮ አውቃለሁ፣ ድካም አለብኝ፣ እንዴት ነው ከእግዚአብሔር ብርሃን ተካፈልክ የምትለኝ? እንዴት ነው በብርሃን ተመላለስክ የምትለኝ? እደክማለሁ እኮ ልትሉኝ ትችሉ ይሆናል። ዮሐንስ ሲናገር ቀጥሎ ምን አለ? ይሄን በብርሃን ተመላለሱ፣ ከእግዚአብሔር ስለተካፈለው ብርሃን እያወራ በብርሃን ተመላለሱ ባለበት በዛው አፍ ብዙ ርቀት ሳይሄድ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻቸዋል። የኩነኔ ሐሳብ እንኳን ወደ አእምሯችን እንዳይመጣ ያንን ብርሃን ተላብሰን ስንኖር ያንን ብርሃን ሊያጠፋ የሚችለው ድካም ነው፣ ኃጢአት ነው። ግን ተው የክርስቶስ ደም ያነጻቸዋል ብሎ ይናገራል እና ጋራንቲያችን ነው። እግዚአብሔር ይመስገን። የክርስቶስ ደም ከእግዚአብሔር የተቀበለውን ብርሃን በጋራ ከሌሎች ጋር እንድንኖር ማስተማመኛችን ነው። እሱ ባይኖር ኖሮ ከዚህ ብርሃን በጎደልን ኖሮ ነበር። ልክ ቀይ ካርድ ተሰጥቶት እንደሚወጣ የእግር ኳስ ተጫዋች ቀይ ካርድ ተሰጥቶን የምንወጣ እንሆን ነበር። ነገር ግን የክርስቶስ ደም ዛሬም ትኩስ ነው። እግዚአብሔር ይመስገን። ዛሬም ያጥበናል። ዛሬም ምናልባት የጨለማ ቁራጭ በሕይወታችን ቢገኝ፣ በዚህ ገለጻ ምን ማለቴ ነው? አጋንንት ማለቴ ሳይሆን ድካም እንኳን ቢገኝ፣ ጨለማዊ ድርጊትን አድርገን እንኳን ብንገኝ የክርስቶስ ደም ዛሬም ሕያው ነው፣ ሊያነጻ አንድ ጊዜ የፈሰሰው የክርስቶስ ደም ዛሬም ትኩስ ነው። እግዚአብሔር ይመስገን እና ይሄ የሚያጽናና ቃል ነው። ኤዲፋ የሚያረግ ቃል ነው። በእውነት አንተ የምትለው ነገር ካለ እሱ ጨምር። አሁን እግዚአብሔር መጀመሪያ ሲያቀርበው እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ የለም ከቶ የለም የምትል ይችናታል እና ራሱ እኮ ብርሃን ነው ብሎ ነው ያቀረበው። ራሱ ህይወት ሰጪ ነው፣ ራሱ እውነት ነው፣ ስህተት የሌለው ኃጢአት ንጹህ የሆነ አምላክ ነው፣ ኃጢአት የሌለው አምላክ ነው ብሎ ካቀረበው በኋላ ቁጥር 7 ላይ ደግሞ ይመጣና እንደገና ምን ይለናል? ነገር ግን አይደለ እርሱ በብርሃን እንዳለ። አሁን ደግሞ እግዚአብሔር ራሱ መኖሪያው ደግሞ ብርሃን ነው ይለናል። ራሱ ብርሃን ነው ካለ በኋላ የሚኖርበትም ደግሞ አካባቢው ሰራውንዲንጉ የሚኖርበትም እግዚአብሔር ያለበት ደግሞ
ምንድነው ይለናል? እርሱ በብርሃን እንዳለ መኖሪያው ራሱ የእግዚአብሔር አካባቢውም ምንድነው ይለናል? ብርሃን። እግዚአብሔር ብርሃን መሆኑ ብቻ ሳይሆን የሚኖርበትንም ደግሞ አካባቢ መጽሐፉ ሲናገር እግዚአብሔር በብርሃን እንዳለ ብሎ ይናገር። ስለዚህ ምን ማለት ነው? እግዚአብሔር የሚኖርበት ሰፈር ምንድን ነው ካል እግዚአብሔር የሚኖረው በዚህ ብርሃን ባለበት ሰፈር ብርሃን ባለበት ነው የሚኖረው። እግዚአብሔር ብርሃን ነው። እንደገና የሚኖረውም ደግሞ ማለት አሁን እንግዲህ አካባቢ የሚኖርበትም እግዚአብሔር ያለበትም አካባቢ ጨለማ የሌለበት ኃጢአት የሌለበት ነው ማለት እግዚአብሔር ተሳስቶ አያውቅም። ኃጢአት የሌለበትም ብቻ ሳይሆን እግዚአብሔር ያለበትም ቦታ ደግሞ ልክ እንደዛው ንጹህ ነው ብሎ ይናገራል አይደል? በብርሃን ነው የሚኖረው። በሱ ዘንድ አድሎ የለም፣ በሱ ዘንድ ኢፍትሃይነት የለም፣ በሱ ዘንድ የምናነሳበት በሰራውና ባከናወነው ድርጊቶች ውስጥ የምናነሳበት የምናርመው ነገር እግዚአብሔር ጋር የለም። በብርሃን ነው ሰፈሩ፣ እግዚአብሔር መገኛው ሰፈር ብርሃን ነው ብሎ ይናገራል። አሁን እንደዚህ ነው የሚላቸው አይደለ? በብርሃን እንዳለን በብርሃን ብንመላለስ ብሎ ይናገራል። አሁን እግዚአብሔር ባለበት ብርሃን አንድ ብርሃን አለ፣ ራሱ ብርሃን ነው፣ የሚኖርበትም ሰፈር ብርሃን ነው። አሁን በየት ብንመላለስ ነው የምንለው? በብርሃን ብንመላለስ ምን ማለት ነው? እግዚአብሔር ባለበት ቦታ ብንመላለስ። የክርስቲያን ሕይወት ከተጠራ በኋላ ክርስቲያን ወደዚህ መንግስት ከመጣ በኋላ የምልልስ ስፍራውንም ነው የቀየረው ማለት በእግዚአብሔር ክልል ውስጥ ነው የሚመላለሰው፣ በዛ ብርሃን ውስጥ ነው የሚመላለሰው ብሎ ይነግረናል ማለት ነው። ስለዚህ የምልልስ ሰፈርም እንደለወጥ በብርሃን ብንመላለስ ማለት እግዚአብሔር በሚኖርበት እሱም በብርሃን እንዳለ ኦኬ፣ በዛው ብርሃን ደግሞ ብትመላለሱ፣ በዛው ብርሃን ደግሞ ብትሄዱ፣ እግዚአብሔር ባለበት መንደር፣ እግዚአብሔር ባለበት ሰፈር፣ እግዚአብሔር በሚገኝበት ቦታ በዛ ብርሃን ውስጥ እናንተም ደግሞ ብትመላለሱ ብትንቀሳቀሱ። የክርስቲያን ዋናው የክርስቲያን ህይወት ይሄ ነው። እግዚአብሔር ብርሃን ነው፣ እንደገና ደግሞ በብርሃን አለ። እንደገና እኛ ደግሞ ወደ ምን መተናል? ወደ ብርሃን ደግሞ መተናል። እግዚአብሔር ባለው ብርሃን ውስጥ ነው የምንመላለሰው ማለት ነው። ይሄንን ምን አድርገን ማየት እንችላለን መሰለኝ? አሁን ለምሳሌ በአንድ እንደው ምሳሌው ፍጹም አይደለም፣ ያው እንደው ዝም ብሎ አይምሮ ላይ ስለመጣ ነው። ትልቅ ፓውዛ የበራበት አካባቢ ላይ እዛ አካባቢ የሚኖረው እግዚአብሔር እንደዛ ነው ብለን ዝም ብለን ብናስብ በጣም በትልቅ ብርሃን ውስጥ እኛ ምልልሳችን አሁን የሆነው ምልልስ ከየትም ቦታ ሊሆን ይችላል፣ የተጠራ ከጨለማ ነበር። ከዛ መንደር ግን አውጥቶ እግዚአብሔር ባለበት በዚህ ብርሃን ውስጥ መመላለስ ጀምረናል ማለት አካባቢያችን ሰፈር ለውጠናል ማለት። አሁን እዚህ ጋር የሚያነሳልን አንድ ቁም ነገር አለ። ምናልባት አሁን ቦታ ስንቀይር እግዚአብሔር በብርሃን እንዳለኛ በብርሃን ስንመላለስ ፍጹም ነን፣ ኃጢአት አይነካንም፣ ድካም አያቀንም ማለት ግን አይደለም። ቁጥር 7 ላይ አንደኛው ተስፋንም ደግሞ የሚሰጠን ይሄ ነው። በብርሃን መመላለስ ሁለት ነገር ይጠቅመሃል ነው። አንደኛው ጥቅሙ ምንድነው? በዛ ስታንዳርድ ነው ስትመላለስ፣ በዛ ስታንዳርድን ሚት ላታረግ ስትችል ስትቀር ይገለጣል። ድካምህ የተገለጠ ነው። ወይ ደግሞ ድካምን ሸፍነህ አይደለም የምታልፈው፣ ሸፍነህ አይደለም የምትሄደው። ለምን? በብርሃን ነው ያለው። በብርሃን የተሰወረ ነገር የለም፣ ጨለማ የለውም። ብርሃን የሚደበቅ ነገር የለውም። ብርሃን ይሄ ነው ብርሃን ብለህ ነው የምትናገረው። ይሄ ነው ምልልሴ ብለህ ነው የምትናገረው። ስደክም ደክም ያለው ነው የምትለው። ብርሃኑ ያንን ጉለትህንም ያወጣዋል፣ ያንን ድካምህንም ደግሞ ይገልጠዋል፣ ያንን ድካምህን ደግሞ ያሳየዋል ጉለቱ። ኦኬ። ስለዚህ ስለደከምክና ያ እንትን ስላለብህ በቃ ዞር በል ከዚህ ሰፈር ከዚህ አካባቢ ውጣ ነው የምትባለው ስትል እንደሱ ደግሞ አይደለም ማለት። የልጁ የኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ደግሞ ያነጻል። የሚያነጻው የት ላሉት ነው ካልከኝ፣ ብርሃን ውስጥ ላሉት፣ በዚህ ምልልስ ለጀመሩት ለድካማቸው ዋስትናው የኢየሱስ ደም ነው ብሎ ይናገራል። በዚህ ብርሃን እንድንቆይ የሚያደርገን ከዚህ ፍጹም ከሆነ አምላክ ጋር እኛ ደካሞች ወደዚህ ብርሃን ውስጥ መተን ለመኖር አቅም ያገኘነው ከደሙ የተነሳ ነው ይላል። ስለዚህ ደሙ የኛ ጉልበታችን ነው፣ ደግሞ ኃይላችን ነው። ደሙ ምንድነው ካልከኝ፣ ደሙ አንድ ደካማ ኃጢአተኛ በዚህ ብርሃን ውስጥ ጸንቶ እንዲኖር የሚያደርገው ደሙ ነው ይለዋል። ጎበዝ ስለሆናችሁ አይደለም፣ የሆነ ስለምታውቁ አይደለም፣ የተሻለ ህይወት ስለምትመላለሱ አይደለም፣ የተሻለም ደግሞ ቅዱስ ስለሆናችሁ አይደለም፣ የተሻለ የሞራል ህይወት ስላላችሁ አይደለም። እንደውም ኃጢአታችሁ እኮ ይገለጣል እና ምንድነው የተገለጠውን ኃጢአት ግን የተገለጠው ደም ይቅር የማለት ጉልበት አለ።
በዚህ ህብረት እንድትቆዩ የሚያደርግ አቅም አለው ብሎ ዋስትናም ይሰጠናል ማለት። ስለዚህ በብርሃን እንድንመላለስ ጉልበታችን ከኛ አይደለም፣ ከእውቀታችን አይደለም፣ እንደው በጣም ጥንቁቅ የሆነ ህይወት ከመምራታችንም ደግሞ አይደለም ነው የሚለው። ብቃታችን ከማን ነው ይለናል? ከኢየሱስ ክርስቶስ ደም። በጣም ደስ የሚለውን ነገር ደግሞ እዚህ ጋር የሚናገረው ከማንኛውም ኃጢአት ነው የሚለው። አይ በብርሃን እየተመላለስ ማንኛውንም የገባህበት ነገር የደሙን ኃይል አይፈታተኑም፣ የደሙን ጉልበት ቼክ አያደርጉም። ማንኛውንም በደል ይቅር የማለት እና ደግሞ አጥቦ እዚህ ብርሃን ውስጥ ለማስቀጠል ደሙ የታመነ ነው፣ ደሙ ጉልበት አለው ብሎ ያነሳልናል ማለት ነው። ስለዚህ በብርሃን ነው የምንመላለሰው። በብርሃን ስንመላለስ ግን ዋስትናውንም ደግሞ ዮሐንስ ያነሳልናል። ምናልባት እዚህ ጋር ዮሐንስ አንድ የሚነግራቸውም ነገር ደግሞ አለ አይደለ? ለምሳሌ ያክል እኔ ኃጢአት የለብኝም፣ እኔ በጣም ጥሩ ሰው ነኝ፣ እኔ ድካም አያውቀኝም፣ በብርሃን መመላለስ እሱ አይደለም ነው የሚላቸው። እናውቃለን፣ አንተ እንደሱ አይደለህም፣ በብርሃን ውስጥ ካለህ እኮ ይታያል። ገባ? ኦፍኮርስ ብርሃንን የምጠላው ከሆነ ግን ያለህበት የሆነ ጨለማ ከሆንክ አይታይህም። አንዳንድ ሰው እኮ ባይዘዌ ላያውቀው ይችላል። እዩ ማለት ያለበትን ነገር ድካም ራሱ እንደሆነ ላይረዳው ይችላል። ጨለማ ሰፈር ከሆንክ አይነ ከተያዘ ህይወትን የምታየው አካባቢ ካለ ሰው ጋር ነው የምታነጻጽረው። ከእንትና የተሻለ እኔ እንትን ነኝ ነው የምትለው። እኔ ከእንትና የተሻለ እሱ ያደርጋል ይሄን እኔ አላረግም ነው የምትለው። ብርሃን ውስጥ ምልልስ ጋር ስትመጣ ግን የምታየው ያን ብርሃን፣ ያንን ህብረት፣ ያን ቅዱስ ህብረት፣ ያንን አብጋ ያለ ንጽህና ስትመለከት ሁልጊዜ ራስህን የምታይበት እንትን አለ እና ያ ደግሞ ግን እንደዛ በቃ ተስፋ እንድንቆርጥ ምናምን አይደለም ያደረገን። የባሰ የክርስቶስ ኢየሱስ ደምን እንድንታመነው በዚህ ህይወት ኢንጆይ ያደረግን በደሙ ብቻ ታምነን የምንቀጥልበት ህይወት እንደሆነ አየህ። ከብርሃን ጋር ለመቀጠል ደም ወሳኝ ነገር ነው ብሎ ያነሳል ማለት ነው። ስለዚህ ደም ይዘን ከዚህ ብርሃን ጋር የምንቀጥል መሆናችንን የሚያሳይ እውነታ አለበት እዚህ ክፍል ላይ። ይሄንን እመለከታለሁ። በጣም የገረመኝ ነገር በብርሃን ብንመላለስ አለ። እሺ ማሳየው ምንድነው ሲባል እርስ በርሳችን ህብረት አለን ብሎ ያስቀምጠዋል። የብርሃን መመላለስን እንደ ሶፊስቲኬትድ አይደለም ነው አይደለ? አንዳንድ ሰው በቃ ከማህበረሰብ ይገለላል። የሆነ መንፈሳዊነት ሲጀምረው ጾም ጸሎት የገባ ጊዜ የእግዚአብሔርን ቃል ማንበብ የጀመረ ጊዜ ምናምን በቃ ራሱን ከብዙ ነገር ያገላል ማለት ከህብረቱ ላይ ያገላል። በቃ ብቻውን ህይወትን ለመምራት ምናምን እንደሱ አይደለም ነው። ደግሞ በጣም ወደዚህኛው ህይወት በተጠጋን ቁጥር የተወደዱትን ለመውደድ ልባችን በጣም የተነሳሳ እንሆናለን። የቅዱሳን ህብረትን መፈለግ እንጀምራለን። ህብረት እርስ በርስ የማድረግ ጉልበትን እናገኛለን። አንድ ነገር የሚነግረን ነገር በብርሃን የሚመላለሰው ብዙ ጉለት አለበት ነው። ግን ብዙ ጉለት እያለብህ ግን ህብረት እርስ በርስ ግን የመቀባበል ልብ ግን ታገኛለህ ማለት ነው። እኔ አንተን የመቀበል ልብ አገኛለሁ። ለምን? አይኑ በብርሃን የራሴን ድካም አውቃለሁ፣ የራሴን ህይወት አውቃለሁ። አንተንም ደግሞ ሳቀው እርስ በርስ ህብረት ለማድረግ አይቸግረኝም። ለምን? እኔንም ያቆመኝ ደሙ ነው፣ አንተንም ያቆመህ ደሙ ነው። ስለዚህ እንትን የሚያደርገን ነገር አይኖርም። እውነተኛ በብርሃን ምልልስ ካለን እርስ በርስ ህብረት ለማድረግ በሱ ይታያል፣ በሱ ይንጸባረቃል ብሎ ዮሐንስ የሚያነሳው ግሩም የሆነ ሐሳብ አለው። ይሄ ቁጥር 7 አጋማሽ እንዲህ ይነበባል። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። እግዚአብሔር ይመስገን። ይህ ምን አይነት ጉልበታም የሆነ ቃል እንደሆነ ለማሰብ ራሱ ይገርማል፣ ይከብዳል፣ ጥልቅ ነው በእውነት። እንደው እናስበው። ልጁ እኮ የሚለው እኮ መለኮትን ነው አይደል? መልእክታችንን ስንጀምር እኮ ቁጥር 1 ላይ በመጀመሪያ የነበረ ብሎ አያስቀመጠው ማለት ያገለጻ ልጅነቱ ነው፣ ወልድነቱ ነው። እና የልጁ ሲባል ልጁ እንዴት ነው ደም ሊኖረው የሚችለው? ኢትስ ቬሪ ሚስቴሪየስ፣ አስደናቂ ነገር። የልጁ ብቻ ደግሞ እኮ ብሎ አያቆምም። የኢየሱስ ክርስቶስ ይላል። እግዚአብሔር ይመስገን። እና ኢየሱስ ደግሞ ሰማያዊነቱን ለመግለጽ የምንጠቀምበት ቋንቋ እንደሆነ ታውቃል። እና ይሄ እግዚአብሔር በምን አይነት መንገድ ነው ደም ያለው ማለት? እንዴት ነው ደም ሊኖረው የሚችለው እግዚአብሔር ልጅ? ኢትስ ቬሪ ሚስቴሪየስ፣ ሚስጥራዊ ነው በእውነት።
ለማሰብ ሁሉ በጣም ይከብዳል። ማለት ዝም ብሎ ርካሽ ደም አይደለም። አምላክ ሰው የሆነበት ትልቅ ሚስጥርን የምትመለከትበት ነው። ገነጣጥለህ እኮ ብታስበው አምላክ እንዴት ነው ደም ሊኖረው የሚችለው? አምላክ ደም የለውም። ምክንያቱም አምላክ እጅግ ረቂቅ ነው። ቁሳዊ ተክለ ሰውነት እንደኛ የለውም። ስጋዊ አካል የለውም። በዛ ስጋዊ አካል ውስጥ የሚራወጥ ደም የለውም የምናውቀው። እግዚአብሔር እጅግ ረቂቅ ነው። ያ እግዚአብሔር ልጅ ሁለተኛው የሥላሴ አካልን ግን አልዘነጋውም። ስለ ደም ሲያወራ የልጁ የኢየሱስ ክርስቶስ ደም ይላል። ሃሌሉያ! ይሄ በጣም የሚገርም ናት። ከኃጢአት ሁሉ ያነጻል። ከኃጢአት ሁሉ ማንጻቱ ከደሙ ብርታት አንጻር የሚብራራ ነው። ብሎ ተራ የሆነ ደም አይደለም። ሰው እኮ ደሙ ፈሶ ማለት ነው። ካሳ የሚባል ነገር አለ አይደል? አንዳንድ ጊዜ ደም መላሽ የሚባል ነገር ሰምተህ ታውቃለህ? ከቤተሰባቸው ውስጥ አንዱ ከሞተ በመገዳደል የሞተበት ቤተሰብ የሞተበትን የቤተሰብ አካል ደም ለመመለስ የሚወልደውን አዲስ ልጅ ደም መላሽ ይለዋል። እና ያ ሲያድግ ለመግደል አስቦ ነው የሚያድገው። ልክ ሲጎረምስና ጡንቻዎቹ ሲጠነክሩ ወንድሜን ወይም ቤተሰቤን የገደለ አባቴን ወይ እናቴን የገደለ አክስቴን ወይ አጎቴን የገደለ ሰው ማን ነው ብሎ እሱን ለመግደል ይሄዳል። ገብተዋል። ግን ይገላል። ባይገርም እንደው ሆኖለት ተሳክቶለት የሚለው ቋንቋ ስለሚከብድ ሆኖለት ይገላል። ገሎ ግን ስሬት አያመጣም፣ እርካታ የለውም። ታስጨንቀዋለች። ያቺ ደም ያጠፋት ያቺ ደም ትከተለዋለች፣ ነፍሱን ታስጨንቀው፣ እረፍት ተነሳዋለች። ማለት እርካታን አያመጣም፣ ስሬትን አያመጣም። ከዚህ በፊቱ ዘመዱ መሞቱን አያካክስም። ሊመስል ይችላል፣ በመግደሉ ውስጥ የረካ ሊመስል ይችላል። ነገር ግን ህሊናው እረፍት የለውም፣ ይቅበዘበዛል። ምክንያቱም የሰው ደም በእግዚአብሔር ፊት ይጮሃል። እንደምታውቀው ሰው እንኳን ደም አፍሶ ስሬት ለማግኘት ይሞክራል፣ አይሳካለትም። የአምላክ ሰው የኢየሱስ ክርስቶስ ደም ግን ዛሬም ድረስ ሕያው ሆኖ ከኃጢአት ያነጻናል። ስሙ ይባረክ። ይህ ትልቅ እውነት ነው። ይሄ ንግግር ምን እንድናስብ ያደርገናል? ሌላ አካል አይደለም ያነጻን። ይህንን ስናስብ የሆነ ቅዱሳን ወይም ደግሞ የሆነ ወይም መልአክ ወይም ደግሞ የሆነ ምናምን there is no room፣ ምንም አይነት ሩም የለም፣ የሚያስቀምጠው ነገር የለም። ዮሐንስን ብትጠይቀው ከኃጢአት ሁሉ የሚያነጻን ራሱ በቂ የሆነ የአምላክ ሰው የኢየሱስ ክርስቶስ ደም ነው እና ሪስትሪክሽን አለው። ማለት በሆነ በኩል አማካኝነት አይደለም ያነጻል ያለው። ያ ኢየሱስ ክርስቶስ ደም ራሱን ችሎ ያነጻል። አማላጅ አይፈልግም። የሆነ ኬር ኦፍ ምንድነው በኬር ኦፍ ነው የሚባለው አይነት አይፈልግም። ሌላ አካል አይፈልግም። ብቻውን በቂ ነው። ከዚህ በላይ ምን አይነት መታደል አለ ወገኖች? ማለት this is our guarantee፣ ማስተማመኛችን ነው። እና ጌታ ዳግም እየመጣ እየተሰቃየ መስቀል እየተሸከመ በቢስማር እየተወጋ በተመሳቀለ መስቀል ላይ ተሰቅሎ ዛሬም እኮ ደሙን አያፈስም። ለአንዴና ለመጨረሻ ጊዜ ያፈሰሰው ደም እስከ ዛሬ ድረስ ሕያው ሆኖ የኃጢአትን ይቅርታ ይሰጣል። በእግዚአብሔር ፊት ቆሞ እግዚአብሔር ይመስገን ጋራንቲ ያለ። እኔ ደስ የሚለኝ የሉትራን ቴዎሎጂ ዊ አር ምን ይላሉ ሉትራንስ? የጸደቅን ኃጢአተኞች ነን ይላሉ። እና በክርስቶስ ጸድቀናል። የክርስቶስ ደም አጽድቆናል፣ እግዚአብሔር ይመስገን። ደግሞ አሁንም ይቀድሰናል። የመጽደቃችንና የመቀደሳችን ምክንያት ነው የክርስቶስ ደም። መቀደስም ማነው መጽደቅ የሚቻለው መቀደስም የሚቻለው በዚህ ደም አማካኝነት ነው ማለት ነው። ዘወትር አለ ከጎናችን። በኃጢአት የምትወቀሱ ሰዎች ካላችሁ ይህንን ቃል ልንገራችሁ። ከእግዚአብሔር የተካፈላችሁትን ልክ ጴጥሮስ ላይ እንዳለው የመለኮት ባህሪ ተካፋዮች ሆናችሁ ነው የሚለው አይደል? ከእግዚአብሔር የተካፈልነው ያንን ብርሃን በሕይወታችን ገልጠን እንዳንኖር ከወንድሞች ጋር ማለት ነው እንዳንኖር ድካም ገጥሞን እየወደቅን እየተነሳን ከሆነ
በኃጢአታችን እንድንጸና አልተፈቀደልንም። ነገር ግን ምንወድቅ ከሆነ የክርስቶስ ደም ዛሬም ሕያው ሊያነጻን፣ ሊያቆመን፣ ሊያበረታን ይችላል። ሰዎች ምናልባት ድካማችንን አይተው ላይራሩልን ይችሉ ይሆናል። ሊጨክኑብን ይችሉ ይሆናል። ስማችንን ሊያጠፉ ይችሉ ይሆናል። ማለት በቃ ዳግም ቆመን እንዳንታይ ሰው እንዳንሆን ይፈልጉ ይሆናል። የክርስቶስ ደም ግን ከየትኛውም ኃይል በምድር ላይ ካለ ኃይል በላይ የሆነ ነው። በሰማይም በምድር ከምድርም በታች እሱ ሕያው አድርጎ ያቆመናል። ጋራንቲያችን ነው፣ ማስተማመኛችን ነው። እግዚአብሔር ይመስገን። እሱ ስላለ ብንወድቅ ደግመን እንነሳለን። ብንደክም በዚህ ደም እየታጠብን በርትተን እንቆማለን። አቅማችን ነው የእሱ ደም። እግዚአብሔር ይመስገን። ስለዚህ ይህ ቃል ዋስትና ነው ወገኖች፣ ትልቅ ዋስትና ነው። እኔ እዚህ ጋር አንድ መጨመር የምፈልገው ነገር ይሱ አንድ የካቶሊክ ካህን ፍቅር ምን ማለት ነው እስቲ ንገረኝ ተብሎ ተጠየቀና ፍቅር ማለት በአንደበት እወድሃለሁ ማለት አይደለም። መውደድ ማለት አንደበታዊ ቨርባል አይደለም። ፍቅር ማለት በግንኙነት ውስጥ የሚገለጥ እሴት ነው አለ። ምን ማለት ነው? አንድን ሰው ወደድኩት የሚባለው በአንደበቴ ስለተናገርኩ ሳይሆን በዕለት ተዕለት ኑሮዬ ማደርጋቸው ነገሮች ናቸው ያንን ሰው የመውደድ ማረጋገጫ። ልክ እንደዛው ብርሃንን ተካፈልን ካልን በኋላ አንቆምም። ብርሃንን የመካፈላችን ማስረጃ በየዕለት ተዕለቱ ኑሯችን ከቅዱሳን ጋር የምናደርገው ህብረት። ያልተፈተነ ፍቅር አንደበታዊ ነው። ያልተፈተነ ብርሃን ግላዊ ነው። በነገራችን ላይ ከእግዚአብሔር የተካፈለውን ብርሃን በጋራ ካልኖር ነው ያ እውነተኛ ብርሃን አይደለም፣ ፌክ ነው። በብርሃን ተካፈልኩ ብሎ ከእግዚአብሔር እንደው ትልቅ ብርሃን የሆነን በቃ ኃጢአት የሌለበትን ንጹህ ህይወት ተካፈልኩ ብዬ ያንን ህይወት ከቅዱሳን ጋር ማልኖረው ከሆነ ኢት ኢዝ ፌክ። ለዮሐንስ ፌክ ነው፣ ውሸት። ስለዚህ ብርሃን በጋራ የምንኖረው ጉዳይ ነው። ተነጥሎ መንፈሳዊነት የለም። ከቅዱሳን ተለይቶ የእግዚአብሔር ልጅነት የለም። አንዳንድ ሰዎች በተለያየ ምክንያት ከሰዎች ጋር ከመጎዳታቸው የተነሳ ቤተክርስቲያን አይሄዱም። ሳተላይት ሚዲያ ያላቸው ሳተላይት ሚዲያ ዲሻቸውን ከፍተው ያሉ፣ አለፍ ሲል ደግሞ ያው ዲሽ ያው ጊዜው አልፏል፣ ምንድነው ዩቲዩብ ከፍተው ላይቭ የቤተክርስቲያን ስብከቶችን ይከታተላሉ። ቸርች ለምን አትሄድም? ከቅዱሳን ጋር ለምን ህብረት አታደርግም? ያው እኔ ቨርቹዋሊ እኮ ህብረት እያደረግኩ ነው ይለዋል። ይሄ ህብረት አይደለም ዮሐንስ፣ ይሄ ህብረት አይደለም። አንዳንድ ጊዜ በማንችልበት ሁኔታ በእንደዚህ አይነት ሁኔታ ልንሆን እንችላለን። ግን የህብረት ትክክለኛው ፍቺ በአካል ከሌሎች ጋር ብርሃንን ተላብሶ መንቀሳቀስ ማለት ነው። ተላብሶ መኖር ማለት ነው፣ በጋራ ማለት ነው። ስለዚህ ራሱ የክርስትና ባህሪ ተነጣይነትን አይደግፍም ማለት ነው። የጋራ ኑሮን በጋራ መሆንን ነው የሚያበረታታውና ብርሃን በጋራ የምንኖረው እንጂ በግላችን ይዘን የምንቀመጠው አይደለም። ልክ ባለፈው ተናግሬያለሁ። ብርሃን አብርቶ ከእንቅብ በታች ወይም ደግሞ ካልጋ ስር የሚያስቀምጠው የለም። ይልቁንስ በበር መግቢያ በመቅረዝ ከፍ አድርጎ ያስቀምጠዋል እንዳለ ጌታ ኢየሱስ። ብርሃን ከፍ ብሎ የሚበራ ነው፣ በሌሎች ሰዎች መካከል የሚበራ ነው፣ ባለን ግንኙነት የሚገለጥ ነው። ስለዚህ ብርሃን በህብረት የሚገለጥ መሆኑን ሌላኛው አጽንኦት ልንሰጠው የሚገባ ጉዳይ ነው። ግን የክርስቶስ ደም ከኃጢአት ሁሉ ያነጻል። አሜን። እሱ በብርሃን እንዳለ በብርሃን ብንመላለስ አይደለ? እንደገና ደግሞ የክርስቶስ ኢየሱስ ደም ደግሞ ከኃጢአት ሁሉ የሚያነጻ ምን ማለት ነው? በሌላ ደግሞ ቋንቋ እየተነገረን ያለው ከኔ ጋር ህብረት ለማድረግ ሰበብ የለብህም ነው። ምንም አይነት ሰበብ የለብህም ከኔ ጋር ህብረት ለማድረግ። እኔ ከእግዚአብሔር ጋር ህብረት ለማድረግ ሰበብ የለብኝም። ለምንድን ነው ሰበብ? ድሮም አንተን አምኖህ አያውቅም። አምኖህም አንተን ተማምኖብህም አይጠራህም። እኔ ተማምኜ መች ተማመንኩብህ ይላል። ከኔ ጋር ህብረት ለማድረግ አንተን አልተማመንብህ። የምተማመንበት ግን የልጄን የሰራውን ስራ የመስቀሉን ስራ ግን እተማመንበታል። የደሙን ኃይል ግን እተማመንበታል። ስለዚህ ምንም ሰበብ የለህም ነው። ሰበብ አሳጥሶናል። እኔ እንዲህ ስለሆንኩ ነው፣ ደካማ ስለሆንኩ ነው፣ እንደዚህ ኃጢአት ሰርቻለሁ፣ እንደዚህ ኃጢአት አለብኝ፣ እንደዚህ ያደርጋለሁ ምናምን።
እኔ ወስኜው በውሳኔ ጸንቼ በቅድስና መኖር ማልችል ሰው ነኝ ምናምን። ደሙ አለ። ኦፍኮርስ አንተ የምትችል ሰው አለ አውቃለሁ፣ ግን ደሙ አለ። ሰበብ አልባ ነው ያደረገው። ህብረቱ ሰበብ አልባ ምክንያት አምጥተህ እንትን የምታደርግበት ነው፣ ያንን የምታመልጥበት አይደለም። ደም አለ፣ ይሄው ደሙም ደግሞ ከኔ ነው ብሎ ነው ያመጣው። እና ከዚህ ህብረት ጋር ህብረት እንድናደርግ በቃ የእግዚአብሔር ኢኒሺዬቲቭ መውሰድ ምን ያህል እንደሆነ ምን ያህል እንደሚፈልገው በጣም እናያለን ማለት ነው። አንድ ጽሑፍ ላይ አንብቤ ነበር። እኛ እግዚአብሔርን መበደላችን ብቻ ሳይሆን ደግሞ ይላል አኩራፊዎችም ነን። አየህ በድለንም አኩርፈነው ነው። እና ደግሞ እሱ ነው አሁንም ኑ ከኔ ጋር ብሎ ደግሞ የሚፈልገው በድለንም አኩርፈንም እንደገና ደግሞ መጥቶ ይፈልገናል። እና ሲፈልገን ደግሞ ኢኒሺዬቲቭን ሲወስድም ደግሞ እኔ ይሄው ልጄን ሰውቼ ነው ብሎ ነው የሚወስደው ማለት ነው። ይሄው አም ሲሪየስ በዚህ ጉዳይ ላይ አንተና ስል የምሬን ነው፣ ይሄው ከዚህ በላይ የለኝም ብሎ ልጁን ሰውቶ ነው። እና ይሄ ደም ዛሬም እኔና አንተን ለማስቀጠል እኔና አንተን ወዳጅ አድርጎ ለማኖር ለአሁን አይደለም ለዘላለም ችሎታ አለው ይላል፣ ለዘላለም ብቃት አለው ይላል። እንዳንጣላ አድርጎ ማኖር የሚችል ደም ነው። እስከ መቼ? እስከ ዘላለም ደሙ ጉልበት አለው። እና የዚህን ህብረት ታላቅነት በደሙ ኃይል ላይ አምጥቶ ያነሷል። መጽሐፍ ቅዱስ ሲናገር እንደዚህ አይደል የሚለው? እነዚህ ማን ናቸው ይላል ራእይ ላይ። እነዚህማ በደሙ ልብሳቸውን ያነጹ ናቸው ይላል። አየህ ደም አያነጻም እኮ እንዲሁ በኔቸር። የበጉ ደም ሲሆን ግን የማንጻት ጉልበት አለው። የበጉ ደም ሲሆን ግን ማንኛውንም ኢምፒዩሪቲ፣ ማንኛውንም ድካም፣ ማንኛውንም እንከን ከማን ላይ ከቅዱሳን ላይ የማንጻት ጉልበት አለ። ነጭ የማድረግ ጉልበት አለ። የማ ሲሆን የልጁ ሲሆን የክርስቶስ ኢየሱስ ደም ሲሆን ነጭ የማድረግ ድፍረታችን፣ አቅማችን፣ ብርታታችን ይሄ ደም ነው። እህትና ወንድሞቼ ለሚሰሙ ጥሪ የምናደርገው ይሄንን ነው። እግዚአብሔር ወደዚህ ህብረት ሰውን ሲጠራ እዚህ ህብረት ውስጥ አለን ብለን ስንናገር እንደ ወጣት ልጆች የሆነ እንትን ብለን ወኔ ሸንጦን ምናምን አይደለም። የገባን ይሄ የደም ጉልበት ነው። የኛ የህይወት ጥራት ምን አይደለም ነው። ሁሉንም ሰው ሲጠራ እግዚአብሔር ደካማውን የጠራው ለማግን ሲል ደሙን እተማመናለሁ ብሎ ማለት ነው። እና አይምሰላችሁ እግዚአብሔር በጣም የተሻሉ ሰዎችን ጥሩ ሰዎችን ምናምን አይደለም ማለት ድካማችንን ሲያይ የሚሸሸን አምላክ አይደለም። ትዝ ትላለች አይደል ያቺ ሳምራዊቷ ሴት እዩ 5 ባሎች ነበሩሽ ያላት። እንግዲህ ያው ታውቀዋለህ በእነሱ ካልቸር በሳማሪያውያንም እንዲሁም ደግሞ በአይሁዳውያንም ካልቸር ሴት ልጅ የመፍታት ጉልበት የላትም። የመፍታቱን ጽፈት የሚሰጣት ወንድ ነው። ሴት ልጅ እኔ እፈታለሁ አትልም። እንደዚህ ዘመን አትችልም፣ ጉልበት የላትም። በዛ ዘመን አልፈልግሽም ብሎ ጽሁፉን የመፍቻ ጽሁፉን ከትቦ የሚሰጣት ወንዱ ነው የሚፈታት። ቤዚክሊ ምንድነው እቺ ሴት ይቀርቧታል። ሲገቡ ድካሟን አይተው ሊሆን ይችላል፣ ምኗን አይተው ሊሆን ይችላል። ግን ከነሱ ማለት ከሷ ጋር ግን ሊያኖራቸው የሚችል ህይወት እንደሌለ ግን ያሳያል። ስለዚህ ማንም አልፈልግም ከዚህ ጋር መኖር ብሎ ፍቺ ነው የሚሰጣት ማለት ነው። አሁንም ደግሞ ያለው አለ እንትን አላልሽ ምን ማለት ነው? በገባ ቁጥር ድካምህን ህይወትን ባየው ቁጥር ከዚህ ህይወት ጋርማ አልኖርም እያለ ነው የሚወጣው። ኢየሱስስ እያወቁ እኔ ተሸውጄ አይደለም ማለት አውቃለሁ፣ ህይወትሽን አውቀዋለሁ። 5 እንደዚህ ነበሩሽ አውቀዋለሁ፣ ህይወትሽን እያወቅኩ ነው የምገባበት ነው የሚላት። አየው እያወቅኩ ነው ወደ አንቺ የምመጣው ነው የሚላት ማለት ሳላቀው ቀርቼ ምናምን አይደለም። እያወቀ የሚወድ ኢየሱስ ብቻ ያንን ድካም አውቆ ያንን ያለፍንበትን አውቆ ሊወደን የሚችል ሊራራልን የሚችል ኢየሱስ። ስለዚህ ያቀዋል ድካማችን በዚህ ብርሃን እና ምንድነው ዋስትና? አሁንም ደሙ ነው ዋስትናችን፣ ጉልበቱ። እሱ እንኳን የሚተማመነው ደሙን ነው። ታዲያስኛ እሱ ይቅር ለማለት እኮ ነው የሚተማመነው። ደሙን ይቅር ለማለት አልቸገርም፣ ደሙ የማንጻት ጉልበት አለው ብሎ አባመነው ደሙ። እኛስ ነው እኮ እኛ ደግሞ ይቅር ለመባል እንዴት አናምነውም? ይሄንን ደም እሱ ይቅር ለማለት ጉልበት አገኝበታለሁ በዚህ ደም አለ። አምነዋለሁ የልጄን ደም ንጽህናውን አውቀዋለሁ አለ። ይቅር ለማለት ያስችላል አለ። የልጁን ደም አመነው ወደዚህ ህብረት ኃጢአተኞችን ሲጠራ። እኛ ደግሞ ይቅር ለመባል የኃጢአትን ይቅርታ ለማግኘት እንዴት አንተማመንበትም? ይሄን ደም ይሄ በጣም የከበረ ደም አብ የተማመነበት አብ ያመነው ደም ነው። እኛም ደግሞ ኃጢአተኞቹ የምናምነው ደግሞ ይሄን ደም ነው ማለት ነው። እና ይሄ ደም ጉልበት አለው። ይሄ ደም ሲጠራን ይሄንን ደም እንትን አድርጎ ሲጠራን
እኛ እዩ አሁን ሰዎች ያነሳሉ እሱ እንደዚህ አድርጓል፣ እሱ እንደዚህ ነው፣ እሱ እንደዚያ ነው ምናምን ሊባል ይችላል። እግዚአብሔር ጋር አላለው ሰው የሚያውቀው እቺን ሊሚት ብቻ ነው። እግዚአብሔር እኮ ገና ማንሰራውን ነገ እኮ ነጋችንን ሁሉ ያውቃል። ነገ ምን እንደምናደርግ ምን እንደምንሆን ምናምን ይሄን ሁሉ እያወቀ አሁን እግዚአብሔር ጋር እኛም መክሰስ አይቻልም የምለው ለዛ ነው። እግዚአብሔር ጋር በሰራነው ነው ሰው ሊከሰል የሚችለው እስከዛሬ ህይወታችን። እግዚአብሔር ግን ገና ደግሞ ያልኖርንባቸው ቀናቶች ጥፋቶቻችን ሁሉ አሉት በእግዚአብሔር ፊት። ይሄን ሁሉ ያወቀ ነው ወደኛ ህይወት ለመግባት የወሰነው፣ ከኛ ጋር ህብረት ለማድረግ የወሰነው። ለምንድን ነው ሲል ደሙን ነው የተማመነው። ደሙን ነው አንተ እስከዚህ ድረስ አውቀው ነው አይደል? አዎ ይሄን ልጨምርልህ ዶሴ ይሄው አለ እንዲም አለ እንዲም ይሰራል እንዲም ያደርጋል ገና ይሄን ሁሉ ያደርጋል። አዎ እና እንዴት ነው አንተ ታዲያ ከዚህ ጋር አይ ደሜን አየ ልጄ የከፈለው ደምን እተማመነዋለሁ። ምን ያህል የደሙን ታላቅነት እንመለከታለን። ስለዚህ በዚህ ህብረት ውስጥ ለመቆየት ለክርስቲያን ዋራንቲው ምንድነው? ጋራንቲው ምንድነው? ካል ምንድነው? የክርስቶስ ኢየሱስ ደም። አብ የተማመነው ደም ነው። እኛ ደግሞ ኃጢአተኞች የምናምነው ሌላ ደም የለን። ደሙን አምነን እንቀጥላለን ማለት። ክብር ለእግዚአብሔር። ይሄ እንግዲህ ልብንም የሚያሞቅ እንደገና ደግሞ ደረታችንን ቀጥ አድርገን ከአብ ጋር ህብረት አለን ከኢየሱስ ጋር ህብረት አለን ብለን ያንን ህብረት ያንን ፌሎሺፕ እንድናደርግ ደግሞ እንድንደፍር የሚያደርገን ይሄ የደም ጉልበት የደም ታላቅነት። የክርስቲያንን ህይወት እኔ እንደ ኤሌክትሪክ መኪና መስለዋል። አሁን የኤሌክትሪክ መኪና ታውቃለህ 200 ኪሎ ሜትር አንድ ጊዜ ፉል ቻርጅ ተደርጎ ይጓዛል ይባላልና ወይም ደግሞ 100 እንደ መኪናው አይነትና ልክ ቻርጁን ሲጨርስ ይሰካበትና 8 ሰዓት ወር ከዛ በላይ ቻርጅ ይደረጋል፣ እንደ አዲስ ይሰራል። እና የሚገርም ነገር የክርስቲያን ህይወትም እንደዛው ነው። ድሬን እናደርጋለን። አንድ መታወቅ ያለበት ነገር አለ። አንድ ልዩ ትምህርት ገብቷል ከተማችን ውስጥ ክርስትናችን ውስጥ። በጣም የሚገርም ነገር እኔ አልደክምም፣ እኔ ኃጢአት አልሰራም። ከዚህ ቃል ልንበልጥ አንችልም። በቃ አለቅ ማለት የዚህ መልእክት ተደራሾችን ሁሉን ነው ያለው። አንዳንዶች ትምህርት ሲፈጥሩ ምን ይላሉ መሰለ ይሱ እዚሁ የአንደኛ ዮሐንስ ምዕራፍ 2 ቁጥር 12 ላይ መጡና ልጆች ሆይ ብዙ አይነት መደቦችን ያነሳል ዮሐንስ። አንዳንዶቹን አባቶች ይላል፣ አንዳንዶቹን ደግሞ ጎበዛዝት ይላል፣ ብርቶች ይላል። ግን ለልጆች ያመጣው መልእክት ይለዋል ሲነግሩ ሲያስረዱ ማለት ነው። ቁጥር 12 ላይ መጣው ልጆች ሆይ ኃጢአታችሁ ስለ ስሙ ተሰረየላችኋልና እጽፍላችኋለሁ። ስለ አባቶች ሲመጣ አባቶች ሆይ ከመጀመሪያ ያለውን እርሱን አውቃቸዋልና እጽፍላችኋለሁ። ከዛስ ጎበዛዝት ሆይ ክፉን አሸንፋችኋልና እጽፎላችኋለሁ። እና ለጎበዛዝት እንዲሁም ደግሞ ለአባቶች እንዲሁም ደግሞ ለሌሎች ዮሐንስ መልእክቱን ሲያመጣ ከኃጢአት ጋር አያይዞ አላመጣም። ስለ ልጆች ግን ሲያወራ ከኃጢአት ጋር አያይዞ ነው ያመጣው። ስለዚህ ኃጢአተኝነት በመንፈሳዊ ህይወቱ ስላልበሰለ ሰው እንጂ ኃጢአት አትስራ የሚባለው በመንፈሳዊ ህይወቱ ለበረታ ሰው ኃጢአት የሚባል ነገር ህይወት ስርዓት ውስጥ የለም። ኃጢአት አይሰራም። ከፍ ያለ በመንፈሳዊ በስለት ላይ ነው ያለው ይላሉ። ውሸት ነው። ምክንያቱም እዚህ ክፍል ላይ የመልእክቱ ተደራሾችን ሁሉንም ጠቅልሎ ነው እየተናገረ ያለው ዮሐንስ የኢየሱስን ምስክርነት እየጠቀሰ በብርሃን ተመላለሱ ካለ በኋላ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የሚገርመው ነገር ተደራሾቹን ብቻ አይደለም ራሱንም ጨምሮ ነው እኮ እያለ ያለው። ያነጻናል፣ ያነጻቸዋል አይደለም እኮ የሚለው ያነጻናል። እንዴ ጌታ ኢየሱስን በዓይነ ሥጋ ያየ? አዎ። እንዴ ሲያወራ የሰማ? አዎ። በእጁ የዳሰሰውን? አዎ። በልቡ ያደመጠውን? አዎ። ይሄን ጌታ በእጁ ነክቶ በዓይኑ አይቶ በጆሮ ሰምቶ በልቡ አስተውሎ ከእሱ ጋር ሲወጣና ሲገባ የነበረ የትንሣኤው ምስክር ሐዋርያ ዮሐንስ ከኃጢአት ሁሉ ያነጻናል የልጁ ክርስቶስ ደም አለ ራሱን ጨምሮ። የስ ደስ የሚለን ክርስትና ለዚህ ነው ማለት ኃጢአት አይሰራም የሚባል መደብ የለም በክርስትና ውስጥ። ኃጢአት የማይሰራ የክርስቲያን መደብ የሚባል ነገር የለም። ሁሉም ኃጢአትን ይሰራል። በመካከላችን መበላለጥ የለም።
ሁላችንም ድምራችን ዜሮ ነው። እንደክማለን ማለት ነው። ኃጢአት እንሰራለን ማለት ነው። ዮሐንስ በዚህ ልክ ራሱን አቅርቦ ተደራሾቹን ጨምሮ የልጁ የክርስቶስ ደም ከኃጢአት ሁሉ ያነጻናል ካለ ከኃጢአት የመስራት ጉዳይ በመንፈሳዊ ሕይወታቸው ላልበሰሉ ብቻ ነው የሚለው ትምህርት ፍሬ ከርስኪ ነው ማለት ነው። ልክ ሊሆን አይችልም። እግዚአብሔር ይመስገን የክርስቶስ ደም ሁሉንም እኩል ያደረገ ነው። የክርስቶስ ደም ለተወሰነ የክርስቲያን መንፈሳዊ ሕይወት ላይ ላለ አይደለም፣ ለሁሉም ነው። በመንፈሳዊ ሕይወቱ ረጅም ዓመት ለቆየ 30-40 ዓመት ላስቆጠረ 50 ዓመትም እንደድል ሆኖ ላስቆጠረ እና 0 ዓመት 1 ዓመት ላስቆጠረ 1 ወር ላስቆጠረ 1 ቀን ላስቆጠረ 1 ሰከንድ ላስቆጠረ የዓመታት ልዩነት የለውም። ለሁሉም እኩል ነው። ሁሉንም በእኩል ደረጃ ያነጻል። ሃሌሉያ! ይሄ የሚገርም እውነት ነው በእውነት። ሐዋርያ ቢሆን እንዴ ታዲያ እንዴ ምንም ከስሙ በፊት ምንም አይነት ታይትል የሌለውም አዲስ አማኝ ገና በመንፈሳዊ ሕይወቱ ጨቅላ የሆነ እና ደግሞ ጌታን ያየ ሐዋርያ ለሁሉም አንድ ነው። የክርስቶስ ደም ከኃጢአት ሁሉ ያነጻል። ምን አይነት ጋራንቲ ነው የተሰጠን ወገኖች? ምን አይነት ማስተማመኛ ነው የተሰጠን? ማለት እግዚአብሔር እኛን ካላመነንና ለዘላለም የሚቆም የክርስቶስ ደምን ካስቀመጠ እኛ ራሳችን ለማመን የሚያስችል ምን አይነት መመጻደቅ ነው ይዘን የመጣ ነው? እኔ እኮ እንደዚህ አይነት ነገር አላውቅም። እኔ እንደ እኮ አንዳንድ ሰው ይታበያል። እኔ በጣም እግዚአብሔር አፉን ይዞ እንደዚህ ሁሉ እያለ የሚያየው ነው የሚመስለኝ። እኔ አንዳንዱ የራሱን ጽድቅ ሲገነባ ማለት ነው። እንዴ መደብ ቢኖር ኖሮ እንደዚህ ብሎ አይናገርማ። እንዴ ክፍል የሆነ የተለየ ኃጢአት የማይሰራ የክርስቲያን መደብ ቢኖር ኖሮ እግዚአብሔር እንደዛ አይልም። ጽድቃቸውን ለመገንባት ለሚሞክሩ ሰዎች አንድ ተስፋ ማስቆረጫ መልእክት ልንገራቸው። የልጁ የኢየሱስ ክርስቶስ ደም ለሁላችንም ከኃጢአት ሁሉ ያነጻናል። ሃሌሉያ! ምንም አንተ የተለየክ አይደለም ማለት ምንም አይነት ሰማያዊ መገለጥ ይኑርህ፣ ምንም ነብይም ሁን ሐዋርያም ሁን ምንም ሁን ለእግዚአብሔር ደረት የቀረብክ ሁን ማንኛውም የትኛውም አይነት ነገር ይኑርህ፣ I'll tell you this ያ ደም አንተን ባነጻበት ልክ ሌላውን ያነጻል። ሁላችንም ምንም በእግዚአብሔር ፊት የሚያስመካ አንዳች ነገር የለንም። አንድ ቲዮሎጂ አለ፣ አንድ ቲዮሎጂካል ተርም አለ፣ ሞኖርጂዝም እና ሲነርጂዝም የሚል ቲዮሎጂ። የሉትራን ቲዮሎጂ ስታጠና የምታገኛቸው ቃላቶች ናቸው። በእርግጥ ሪፎርምድ ቲዮሎጂም ላይ አለ። ሲነርጂዝም ማለት ምን ማለት ነው? እርዱኝ ይረዳቸዋለሁ አይነት ነው በአጭር ቋንቋ ሳስቀምጥ። ማለት ምን ማለት ነው? ሲነርጂዝም ማለት እግዚአብሔር የእኛን መንፈሳዊ ሕይወት የሚለውጠው የሚቀድሰን ወይም ደግሞ የሚያጸድቀን ወዘተረፈ እኛም የሆነ ነገር እናዋጣለን፣ እግዚአብሔር የሆነ ነገር ያዋጣል። ስለዚህ በትብብር ነው የሚል ነው። መንፈሳዊነትን ከእግዚአብሔር ጋር በትብብር እኛ ዋተን የማለት ያህል ሲነርጂዝም ይባላል። ሞኖርጂዝም ከዚህ ይቃረናል። መንፈስ ወደ ብርሃንም የበራልን በብርሃንም እንድንኖር የሚያደርገን የእግዚአብሔር ጸጋ ነው፣ እኛ ምንም የለንም የሚል ነው። ሙሉ ለሙሉ ክሬዲቱን ለመንፈሳዊ ሕይወታችን የሚሰጠው ለእግዚአብሔር ነው። ሞኖርጂዝም ይባላል። ሙሉ ለሙሉ ኤክስክሉሲቭሊ የእግዚአብሔር ስራ ነው። ያጸደቀን ያ ጸጋ ሃሌሉያ ይቀድሰናል። ያጸደቀን ያ ጸጋ ቅድስና ጋር ሲመጣ አንተ ተቀደስ አይለንም። ብዙ ጊዜ ከቅድስና ጉዳይ ጋር ብዙ ሰዎች ቅድስናን በተሳሳተ መንገድ ይረዱታል። አይገርምህም? መቀደስ ማለት እኔ የምሰራው ስራ አድርገን እኛ የምንሰራው ስራ አድርገን እናስባለን። ስለዚህ ስብከቶቻችን ራሱ ተቀደሱ ተቀደሱ የሚል ነው ማለት እኛ ራሳችንን የምንቀድስ ይመስል ማለት ነው። በቃ ኃጢአተኝነቴን ነው ላዋጣ የምችለው እኔ ጽድቅና ቅድስና ላዋጣ አልችልም። እኔ ፎርሻለሁ በጽድቅም በቅድስና። ቅድስና የቅድስና ስብከታችን መቀየር አለበት ብራዘር። ወደሚቀድሰው ጌታ ታስታውስ እንደሆነ ኢሳይያስ ምዕራፍ ይችን ተናግሬ ይጨርሳል። ምዕራፍ 5 ወር ምዕራፍ 6 ታስታውስ እንደሆነ ስለ ቅድስና በጣም የምወደው ንባብ ነው።
ኢሳይያስ ነብዩ ኢሳይያስ ወደ እግዚአብሔር ዙፋን ገባ እና ይህን ቃል ላንብበው ግድ የለባት። this is a powerful word of God። በጣም የሚገርም ቃል ነው። ቅድስናን እንድንረዳ የሚያደርገን ቃል ነው። ኢሳይያስ ምዕራፍ 6 ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት። ያስተርእዮ ነው፣ መገለጥ ነው። አየሁት፣ የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ያንዳንዳቸው 6 ክንፍ ነበራቸው። በሁለት ክንፋቸው ፊታቸውን ይሸፍኑ ነበር፣ በሁለት ክንፋቸው እግራቸውን ይሸፍኑ ነበር፣ በሁለት ክንፋቸው ይበሩ ነበር። እርስ በርሳቸው በመቀባበልም በእግዚአብሔር ዙፋን ውስጥ ማለት ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች ይሉ ነበር። ከድምፁ ጩኸት የተነሳ የመድረኩ መሰረት ተናወጠ፣ ቤተ መቅደሱን በጢስ ተሞላ። እኔም ይላል ኢሳይያስ ነው የሚናገር፣ እኔም ከንፈሮቼ የረከሱብኝ ሰው ነኝ፣ የምኖረው ከንፈሮቻቸው በረከሱባቸው ሕዝቦች መካከል ነው አለ። ወደ እግዚአብሔር ሕልውና ወደ እግዚአብሔር ዙፋን ስትመጣ የሚታይ መቀደስ እንደምትችል አይደለም የሚታይ፣ ብቃት አይደለም የሚታይ፣ የሚታየህ ኃጢአተኝነት ነው። የእግዚአብሔር ቅድስና መላእክት ሁሉ እልፍ አላፍ መላእክት በእግዚአብሔር ዙፋን ፊት ከበው ከላይ ከታች ከጎን ከስር ሆነው የሚናገሩት አንድ ነገር ቅዱስ 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 3 ጊዜ ቅዱስ እያሉ እግዚአብሔርን ይጠሩታል። እና በእግዚአብሔር ዙፋን በክብር ተሞላ እና ይህንን ሲመለከት ኢሳይያስ here is where I belong፣ እኔ የምገባው ስፍራ ማለት ይሄ ነው የሚገባኝ ስፍራ፣ ለእንደኔ አይነቱ ሰው ነው ይሄ ሕልውና የሚያስፈልገኝ አላለ። ያለው ነገር አንድ ነገር ነው፣ ከንፈሮቼ የረከሱብኝ ሰው ነኝ። ኃጢአተኝነቱን ይታይ። እሱ የራሱ ከንፈር ብቻ አይደለም የሚኖርበትን ማህበረሰብ ሁሉ ጠቀሰ እንደዚህ በማለት የምኖረውም ከንፈሮቻቸው በረከሱባቸው ሕዝቦች መካከል ነው አለ። ከንፈሬም የኔም የምኖርበት ማህበረሰብ ከንፈር ሁሉ የረከሰ ነው አለ። ዓይኖቼ ይላል ንጉሱን የሰራዊት ጌታ እግዚአብሔርን አይተዋልና ጠፍቻለሁ፣ ወዮልኝ። ምክንያቱም ከንፈሩ የረከሰ ሰው፣ ከንፈሩ በረከሰ ማህበረሰብ ውስጥ የኖረ ሰው በእግዚአብሔር ዙፋን ፊት ሲቀርብ የእግዚአብሔር ቅድስና ስለሚታየው ኩነኔ ውስጥ ነው የሚገባው። ኃጢአተኝነቱ ነው የሚታየው፣ ደካማነቱ ነው የሚታየው። እና የሚገርመው ነገር ይሄ ነው። ከዚያም ከሱራፌል አንዱ ከመሰዊያው ላይ የእሳት ፍም በጉጠት ወስዶ ወደ እኔ እየበረረ መጣ። አፌንም በእሳት ነክቶ እነሆ ይህ ከንፈሮችን ነክቷል፣ በደል ተወግዶልሃል፣ ኃጢአትም ተሰርዮልሃል አለ። እግዚአብሔር ይመስገን። እንዴት አይነት የሚገርም ቃል ማለት! እግዚአብሔር ነው የሚቀድሰን ወገኖቼ። እኛ የሚጠበቅብን ነገር እንደ ኢሳይያስ በእግዚአብሔር ሕልውና ውስጥ ስንገኝ ደካማነታችንን መናገር ብቻ ነው። ለመቀደስ እኔ የማዋጣው ሀፎ የሚሄድበት ክርስትና የለም። እኔና እግዚአብሔር ተዳምረን አይደለም የቅድስና ትምህርትን የገነባን፣ ወይም ደግሞ መቀደስ የምችለው እኔና እግዚአብሔር ተባብረን አይደለም። በፍጹም እግዚአብሔር ከኔ የሚፈልገው ደካማ መሆኔን እንድናገር ብቻ ነው። ኃጢአተኛ መሆኔን እንድናገር ብቻ ነው። ለዚህ ነው ጌታ በዚህ ምድር ላይ አገልግሎቱ ሲመጣ እንደዚህ ያለው፣ የጌታ መንፈስ በእኔ ላይ ነው፣ ለድሆች ይላል፣ ለድሆች ወንጌል፣ ለታሰሩ፣ ለተጨቆኑ። በቃ ለዚህ ነው የመጣሁት አለ። አየህ፣ ገብቶሃል? ስለዚህ እኛ የሚጠበቅብን ነገር ይሄ ወደሚቀድሰው፣ ሃሌሉያ፣ ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ደም መቅረብ ነው። በምን? በኃጢአተኝነታችንን በማመን። የመቅረቢያው መንገድ እሱ ብቻ። ከኔ የማበረከተው ምንም ነገር የለም። ወደሚቀድሰው ጌታ እንቅረብ። ተው፣ ለመቀደስ አትታገሉ። ግድ የለም። የመቀደስ 4 ነጥብ ተብለ ብዙ ጊዜ ተነግሮ 4 ነጥቡን ሰምተ ጽፈ ሸምድደህም እዛው አትለወጥም።
መርህ አይደለም የሚቀድስ ማለት 4 ነጥብ 5 ነጥብ 10 ነጥብ አይደለም የሚቀድስ ኃጢአተኝነትን ማመንና በእግዚአብሔር የጸጋ ዙፋን ፊት መቅረብ ብቻ ነው። ቀዳሽ እግዚአብሔር አናት ምንድነው ሜካኒካል አናድርገው መቀደስን አለመቻላችንን ብቻ በፊቱ ይዘንቃል። የክርስቶስ ደም ዛሬ ያው ነው ይቀድሰናል። ክብር ለእግዚአብሔር። ስለዚህ በማንኛውም የክርስትና እምነት ደረጃ ላይ ያለ ሰው በሙሉ ዋስትናው አንድ ነው። እሱም ደግሞ የእግዚአብሔር የክርስቶስ ኢየሱስ ደም እንደሆነ ተነጋግረናል። እንዳልከው ነው። ይኸውልህ መብራት ሲበዛ አየህ፣ ብርሃን በጣም የበዛበት ቦታ ላይ እንከን ነው የሚታየ። ፊትህን ሊያክሙ ሲፈልጉ ሐኪሞች በጣም ላይት ይጨምሩበታል። ላይት ሲጨምሩበት አሁን ደህና የምናየው ፊት በጣም ብዙ ለካ እንከኖች አሉት። ሐኪም ቤት የሆነ ቦታ ላይ በጣም ለመስራት ሲፈልጉ ላይት ነው የሚያበዙበት እዛ ኤሪያ ላይ። ስለዚህ እንከኑን በደንብ ይታያል። እና እግዚአብሔር ጋር ሰው ሲመጣ በጣም ተጠጋውት ካልክ እንከንህን ነው የምታየው። በጣም በብርሃን ውስጥ በጣም በዛ መመላለስ ጀመርኩ ካልክ በጣም ትልቅ ጉለትህን እያየሆን መጣው። ስለዚህ አንደኛው ከራስ ላይ ነው የራስህን ስምክትና እኔነትን ምን የሚያደርገው የሚያጎለው ማለት ነው። እና ከእግዚአብሔር ጋር በጣም እየተጠጋው ነው ህብረት አለኝ የጠበቀ ብለህ ከተናገርክ በኋላ ራሴ እኔ እንዲህ ነኝ ብለህ የምትቆጥረውን ጽድቅ እንድታረግም ደግሞ አያደርግህም። ስለዚህ ሁላችንም ተመሳሳይ ከሐስ ጀምሮ እስከ ፐ ላለ ነው ተመሳሳይ አንድ ዋስትናችን የኢየሱስ ደም ነው። ምናልባት እዚህ ጋር ጳውሎስ ምን አለ መሰለህ አንዴ ሲናገር ማለት ነው፣ አንተ እየተናገርክ ይሄን አስብ ነበር ይመጣልኝ ነበር። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ የተናገረው ነገር ግን አለ ጳውሎስ ስለራሱ ይናገር ክርስቶስ ኢየሱስ በእርሱ ለሚያምኑ የዘላለምን ሕይወት ለሚቀበሉ ወሰን የሌለው ትዕግስቱን ከኃጢአተኞች ዋና በሆንኩት በእኔ እንደ ምሳሌ አድርጎ ያሳይ ዘንድ ምሕረትን አገኘው ይላል። ከዛ በኋላ ከላይ ደግሞ ከፍ ብሎ ምንድነው እኔ ከኃጢአተኛ ዋና በመሆን በእኔ አየው ሞር በተጠጋህ ቁጥር እኔ ተሻልኩ ኃጢአተኛ ነኝ አይደለም የምትለው፣ በእኔን ኃጢአተኛ ዋና ነኝ። እኔን ካዳነ ማንንም ያድናል ማለት አለበት። እኔን ይቅር ካለ ማንንም ይቅር የማለት ጉልበት አለው ማለት አለበት። እንደዛ ነው አሁን የሚሰሙን። አንቺን ይቅር ካለ እንዴት አጠገብሽ ያለውን ይቅር ላይ እንዳት አይችልም? እንዴት አጠገብ ያለውን አንተን እኮ ይቅር ብለዋል። አንተ ራስን የምታውቀው ጳውሎስ እንደዚህ ያለ እኔ ብትያይ ራሱ ከኃጢአተኞች ዋና ነኝ እና ስናቀርብ እግዚአብሔር ፊት እንደዛ እኔ ሌባው ዋናውን ኃጢአተኛ ይቅር ካልክ ለሌላውም እግዚአብሔር እንዴት ቸር ነው ብለን እንድንናገር ቦልድነስ ይሰጠናል ማለት ነው። እና እዚህ ክፍል ላይ የምንመለከተው ለአድማጮቻችን ስንጠቀልለው የዛሬውን ጥናት ክርስቲያን በብርሃን ሲመላለስ በቃ ፍጹም ስህተት አልባ ነው ማለት አይደለም። ተማምኖ የጠራው እግዚአብሔርም ደሙን ነው። እንደገና ደግሞ እኛም ደግሞ ልናምን የሚገባው ደሙን ነው። ስለዚህ ምንም በኃጢአት ጸንቶ መኖር እሱ ሌላ ጉዳይ ነው። ግን ሲደክም ግን ደከመ ነው። ሊደክም ይችላል ብለን ግን ሩም መስጠት አለብን። በእኛ ሰርክል ውስጥ እንግዲህ እንደ በአማኞች ሰርክል ውስጥ አንድ የበዛው ነገር ምንድነው? ሂፖክራሲ በስቷል፣ ግብዝነት በስቷል። ሰው ያልሆነውን ነገር ሲሆን ይጣጣራል አይደለ? ሰው ያልሆነውን ህይወት ለማሳየት ይጣጣራል። ሲደክምም ድካም አናይም። አሁን እንትን ሲያደርግም አንመለከትም እንደሱ። በቃ ሁልጊዜ ሰውየው በጣም ጽኑ እንደሆነ ብርቱ እንደሆነ ኃይለኛ እንደሆነ ድካሙን እንኳን ትንሽ ካየን በቃ ድንጋይ ለማንሳት ለመስበር እንደገና በጣም ለመወርወር የራሳችን ነገር ትተን ሰውን እንደገና እንዳይነሳ ለማድረግ ነው ያለ ነው። ይህንን ነገር ፈጥሮብናል። ይህንን ግን መረዳት ሁላችንም ዋስትናችን ደሙ እንደሆነ መረዳት ሁላችንም እንደዚህ አይነት ህይወት እንዳለ ማንም ሰው እንደተባለ እንዳነበብ ነው ዮሐንስ ራሱንም እያስገባ ነው የጻፈው። ስለዚህ እኔም ድካም አለኝ እያለ ስለዚህ ያንን ድካም በግልጽ ነው በቃ ድካም አለበት ማለት ነው ሰው። ስለዚህ ይሄንን መረዳት በጣም ግብዝ ያልሆነ ህይወት ለመኖር ይረዳናል። ያደክማል ግብዝነት አይደለ? በጣም ግብዝነት ያደክማል። ሰው በሰው ፊት ትክክል ለመሆን ሲጥር ማለት ነው። ሰው በእናንተ ፊት በሚያገለግለው ህዝብ ፊት በምን ፊት ትክክል ለመሆን ሲጥር እና ህይወቱን ደግሞ ደከመኝ ብሎ እንኳን የሚያወራለት አካል እንኳን ሲያጣ ማለት ነው። እና በዚህ ብርሃን መመላለስ ደግሞ ትርፉ እርስ በርስ ህብረትን ማድረግ ነው። ስለዚህ ደከመኝ ኢዝ ዋን ኦፍ አንደኛው ነገር አቃተኝ፣ መጸለይ አቃተኝ፣ እንዲህ መሆን አቃተኝ፣ ደክሞኛል ማለትን እንድንለማመድ እና ኦኬ ዋስትና ግን አለ ተነሳ የሚል የጸጋን ቃል እንድንነጋገርም ደግሞ ኢንካሬጅመንት ይሰጠናል ማለት ነው። ዋት ወንደርፉል ጥናት፣ ደስ የሚል ጊዜ ነበር። እሺ ኦኬ አንድ ሰው የጠየቀው ጥያቄ አለ፣ ባጭሩ ልመልሰው። እኔ ቅዱስ ነኝና እናንተ ቅዱሳኑ የሚለውን ንባብ
አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ 15 ላይ ያለውን ንባብ ጠቅሶ አንድ ወንድም ይሁን እህት አላወቅኩም የጠየቀው ጥያቄ አለ። ይሄ በብሉይ ኪዳን መጽሐፍ ላይ የሚገኝ ቃል ነው። ይሄ ንባብ እኛ ካወራነው ሀሳብ ጋር ምንም ግጭት የለውም። ቅዱሳን ሁኑ ሲባል በእኛ አቅም ተቀደሱ እያለ አይደለም። እኛ ስለ ክርስቶስ ደም ነው እያወራን ያለ ነው። ኃጢአተኝነታችንን አምነን ወደሚያነጻ ወደ ክርስቶስ ደም እንቅረብ። ያ ነው የሚያነጻን ያለ። ከዚህ ሀሳብ ጋር የሚጋጭ ነገር ነው ጴጥሮስ የተናገረው? በፍጹም አስጨርሶ ማንበብ ነው ያለብን። ከቁጥር 13 ጀምሮ ባነበው ደስ ይለኛል። ስለዚህ ልባችሁን አዘጋጁ፣ ራሳችሁንም ግዙ፣ ተስፋችሁን ኢየሱስ ክርስቶስ ሲገለጥ ለእናንተ በሚሰጠው ጸጋ ላይ ሙሉ በሙሉ አድርጉ። በጸጋው ላይ ተስፋችሁን አድርጉ እያለ ነው እያወራ ያለው። እስኪገለጥ በሚገለጥበት ጊዜ በሚሆነው ተስፋ በዛ ጸጋ ላይ ሙሉ በሙሉ አድርጉ ተስፋችሁን። ታዛዥ ልጆች እንደመሆናችሁ መጠን ቀድሞ ባለማወቅ ትኖሩ ነበር፣ ትኖሩበት የነበረውን ክፉ ምኞት አትከተሉ ይላል። ከዛስ ምን ይላል? ነገር ግን የጠራችሁን እርሱ ቅዱስ እንደሆነ እናንተ በኑሯችሁ ሁሉ ቅዱሳን ሁኑ። የጠራን እግዚአብሔር ብርሃን ነው። ስለዚህ እኛ በብርሃን መመላለስ አለብን እያልን ያለነውን ሀሳብ ነው የሚያወራው። እዚህ ጋርም ተመሳሳይነት አለ። እግዚአብሔር ምንድን ነው? ቅዱስ ነው እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ይልና የመቀደስ ጉዳይ የእኛ ስራ እንዳልሆነ የሚገባን ቅዱሳን ሁኑ ተብሎ ትእዛዛዊ በሆነ ቋንቋ የተቀመጠ ቢመስልንም አውድን ተከትለን ስናጠና የምናገኘው ምክንያቱም እኔ ቅዱስ ነኝና እናንተ ቅዱሳኑ ተብሎ ተጽፏል ይልና ለሰው ሳያደላ በእያንዳንዱ ላይ እንደየስራው የሚፈርደውን አባት ብላችሁ የምትጠሩት ከሆነ በዚህ ምድር በእንግድነት ስትኖሩ በፍርሃት ኑሩ። ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ከሆነ ሕይወት የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ። ነገር ግን እናንተ የተዋጃችሁት ነውርና እንከን እንደሌለበት በግ ደም በክርስቶስ ክቡር ደም ነው። እርሱ አስቀድሞ የታወቀው ዓለም ከመፈጠሩ በፊት ሲሆን አሁን ግን በመጨረሻ ዘመን ስለ እናንተ ተገለጠ። በእርሱ አማካኝነት ከሞት ባስነሳውና ክብርን በሰጠው በእግዚአብሔር ታምናላችሁ። ስለዚህ እምነታችሁና ተስፋችሁ በእግዚአብሔር ላይ ነው እያለ የሚያወራው ስለ ክርስቶስ ደም ነው። ስለተዋጀንበት ስለ ክርስቶስ ደም ነው የሚያወራው። ስለዚህ የሚያነጻን መቼም ጴጥሮስ እሱ ቅዱስ ነውና እናንተ ቅዱሳን ሁኑ ሲል ሌላ የመቀደሻ ሚንስ አለ እያለ መቼም እንዳልሆነ ግልጽ ነው። የሚቀድሰን የክርስቶስ ደም ነው። ልንቀደስ የሚገባው በሱ ደም ነው። ስለዚህ ተቀደሱ የሚለው ከክርስቶስ ደም ውጭ ሌላ አማራጭ እንድናስብ አያደርገንም። የክርስቶስ ደም ነው የሚያነጻን ለማለት ነው።